ሴቶች አሳስቧቸው የሚጠይቁኝ ነገር የኔ የማህፀን ፈሳሽ በጣም ብዙ ነው እና ልክ ነው ወይ ነው። ኢቭን ውስጥ ድረስ ገብተው ታጥበው በአንድ እንዲቆምላቸው የሚፈልጉ አሉ። ሶ ኖርማሊ ፈሳሽ አላት፣ ሁሉ ጊዜ ሴት ልጅ ፈሳሽ አላት። የሚጨምርባቸው ጊዜዎች ግን አሉ። አንደኛ ልክ ኦቪሌሽን እንቁላል ዝግጁ በምትሆንበት ሰዓት ፈሳሻችን ብዛቱ ይጨምራል። ኮንሲስተንሲውም እንደ ተልባ ነገር የሚሆንበት ሰዓት ነው። ከዛ ውጭ ደግሞ በግንኙነት ሰዓት ለግብረ ስጋ ግንኙነት ሰውነቷ ዝግጁ ሲሆን ደም ዝውውር ወደዛ ስለሚበዛ በዛ ሰዓት ፈሳሽ ይጨምራል። በተጨማሪ ደግሞ እርጉዝ የሆነች ሴት ላይ ፈሳሽ ይጨምራል። ከዛ ውጭ ደግሞ የምትጠቀመው ወሊድ መከላከያ ፈሳሽ እንዲጨምር ሊያደርግ ይችላል። ሶ መቼ ነው ሊያሳስባችሁ የሚገባው? አንደኛ ይሄ ፈሳሽ ጠረኑ ከተቀየረ። ሁሉ ጊዜ ሴት ልጅ ፈሳሽ ጠረን አለው፣ ግን ጠንካራ ጠረን አይደለም፣ መጥፎ ጠረን አይደለም። ሶ ከሱ ጋር ተያይዞ ማሳከክ ካለ፣ ከለሩ ከተቀየረ፣ ኦር ደግሞ በግንኙነት ሰዓት ህመም ካለ፣ ከሌላ ጊዜ ካስተዋላችሁት በአንዴ ለየት ያለ አይነት ፈሳሽ ካያችሁ መታከምና ሕክምና የሚፈልግ ነገር ነው። ከዛ ውጪ ግን ሴት ልጅ ማወቅ ያለባት ነገር ሁሉ ጊዜ ሴት ልጅ ፈሳሽ አላት። ልክ ፔሪድ እንደሄደ አካባቢ ወደ ነጭ ሆኖ የሚያጣብቅ ነገር ይሆናል። ልክ እንቁላል ዝግጁ ስትሆን እንደ ተልባ ነገር ይሆናል። ልክ ድጋሜ ወደ ፔሪድ ሲጠጋ ደግሞ ደብዘዝ ያለ ከለር ሆኖ ድጋሜ ወፈር ያለ ይሆናል። ሶ ፈሳሽ ኖርማል ነው። ግን ሌላ ምልክት ምንም አይነት ምልክት ካለ ኦር ሌላ ጊዜ ከምታስተውሉት ወጣ ያለ ነገር ካያችሁ ቶሎ ይነታችሁ መታከም አለባችሁ።